ሰላም እንዴት ናችሁ የዚህ ቻናል ተመልካቾች? ዛሬ በአዲስ ቪዲዮ ተመልሼ ተገናኝተናል። በዛሬው ቪዲዮአችን የምናየው ብዙ ጊዜ ቪዲዮ ኤዲቲንጎችን በስልካችን እንዴት መስራት እንደምንችል አሳይቻችኋለሁ። ብዙ ቪዲዮም ሰርቻለሁ ከዚህ በፊት በካፕከት ቪዲዮ ኤዲቲንግ እንዴት መስራት እንደምንችል እንዴት ለዩቲዩብ የሚሆን አሪፍ ቪዲዮ መስራት እንደምንችል ከዛሬ ጀምሮ የካፕከት ኤዲቲንግ አሰራሮችን ተከታታይ ቪዲዮዎች እናያለን እና ለዛሬ የመጀመሪያ ፓርት እንዴት በካፕከት አንዳንድ ቪዲዮዎችን መስራት እንደምንችል ካፕከት ራሱ ምንድነውና ያው ላይ ያሉ ፊቸሮች ምን እንደሆኑ ምን ሊጠቅሙን የሚችሉ ነገሮች እንዳሉ የመጀመሪያ ቀለል ያለ ቤዚክ ነገሩን እናያለን። ካፕከት ያው ፕሌይ ስቶር ላይ ታገኛላችሁ። ማንኛችሁም ካፕከት ብላችሁ ፕሌይ ስቶር ላይ ገብታችሁ ስታወርዱ በማንኛውም ስልክ በቀላሉ ማግኘት ትችላላችሁ። እዚህ ካፕከት ያው ካወረዳችሁ በኋላ አፑን አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ይሄ ነው እዚህ ጋር እንደምትመለከቱት ካፕከት እዚህ ጋር አለ። አንዴ አፕሊኬሽናችንን እንከፍታለን። ሲከፍትልን ይሄን ይመስላል። እዚህ ጋር እንደምትመለከቱት ነው የሚመጣልን። ከስር ያው እነዚህ ከዚህ በፊት ቪዲዮ ስለሰራሁበት ነው። እዚህ ጋር የናንተ ባዶ ሆኖ ነው የሚመጣው። ዋናው ነገር እዚህ ጋር ምንድነው ኒው ፕሮጀክት የሚል አለ። ከላይም የተወሰኑ ነገሮች አሉ። ብዙዎቻችሁ አሁን በዚህ በኒው ፕሮጀክት ገብታችሁ ቪዲዮ ኤዲቲንግ መስራት እንጂ ከላይ ያሉት ምን ሊሰሩልን ይችላሉ የሚሉትን ነገሮች አትጠቀሙም። ብዙ ሰው አይጠቀምበትም። ከላይ ምንድነው ፎቶ ደግሞ ኤዲት ማድረግ እንችላለን። ከላይ እንደምትመለከቱት ፎቶ አብዛኛው የፎቶ መስሪያ ነው። የተለያዩ ፎቶዎችን ማስሪያዎች ናቸው። እነዚህ ቀለል አድርገን እምናይ ይሆናል። ቀጥሎ ወደ ኒው ፕሮጀክት እንገባና ምን አለው ምን ሊያሰራን ይችላል የሚለውን እናያለን። ኒው ፕሮጀክትን አንዴ እንነካለን። በምንነካበት ሰዓት እንደምትመለከቱት ወደ ቪዲዮ ጋለሪያችን ነው የሚገባው። ቀጥታ ወደ ጋለሪያችን ነው የሚገባው። ከዛ ከጋለሪያችን የምንፈልገው ቪዲዮ እናስገባለን። እንዲህ በምንነካበት ሰዓት ያስመርጠናል። ከዛ አድ እንላለን። አብዛኞቻችሁ ታውቃላችሁ፣ ግን ከመጀመሪያ እንደዚህ ማሳየው ምንም ነገር ስለ አፕሊኬሽኑ ማያቅ ሰው ሊኖር ይችላል። ስለዚህ ለነሱ ብዬ ነው። ግን እናንተ የማታውቋቸውን ፊቸሮች እዚህ ውስጥ ልታውቁ ስለምትችሉ ከዚህ በፊት የምታውቁ ከመጀመሪያው ይሄን ቪዲዮ ብትከታተሉ አሪፍ ነው ብዬ አስባለሁ። ከዛ ቪዲዮአችን በዚህ አይነት መልኩ ይገባልናል ማለት ነው እና እዚህ ጋር ነው ቪዲዮአችን የፈለገንን ነገር ጫማምረን መስራት የምንችለው። አሁን እዚህ ላይ ያሉትን ነገሮች ገለጻ አንዳንድ ነገሮችን ምን ለምን ይጠቅማል የሚለውን እና እዚህ ፓርት ላይ በቀጣይ ፓርት እየሰራን እናያለን ማለት ነው። እንደምትመለከቱት ድምጽ አውዲዮ ዘፈን ምናምን እዚህ ቪዲዮ ላይ መጨመር ብንፈልግ እቺ አድ አውዲዮ የምትለዋ እቺን ነክተን ሌላ ዘፈን ማስገባት እንችላለን። ሲቀጥል ደግሞ ቀጥለን ካስፈለገን እዚህ ጋር አውዲዮ በምትለዋም ዘፈን ኦር ሌላ ድምጾችን ሪከርድ ያደረግናቸው ነገሮች ተጨማሪ ማስገባት እንችላለን። እንዲሁም እሱን በመንካት ወደ ጎን በማድረግ እዚች ጋር ሪከርድ የምትለዋን እቺን ነክተን ተጨማሪ ራሳችንን ድምጽ እየቀዳን እዚህ ላይ እቺን በማስጀመር ከቪዲዮአችን ጋር ዶክመንተሪ ምናምን የምትሰሩ ሰዎች ድምጻችሁን እዚህ ላይ ጨምራችሁ ማስገባት ትችላላችሁ ማለት ነው። እዚህ ጋር ይሄንን ያገኘነው ቪዲዮውን ስንነካ ነው ይመጣልን። ይሄንን ስንነካ ከስር ያመጣልን። እቺ ስፕሊት የምትለዋ ያው ይታወቃል፣ ስፕሊት መቁረጥ ነው። ቪዲዮአችንን መቁረጥ የፈለግንበት ቦታ ላይ ይሄን መስመር እያየን አስጠግተን ወደዚህ ወደ ፈለግነው እቺን ስፕሊት የምትለዋን አንድ ጊዜ ስንነካ ይቆርጥልናል ማለት ነው። አሁን ይሄ ቪዲዮ ሁለት ሆኗል እንደምታዩት። ይሄ ፓርት ሌላ ነው። ይሄ ፓርት የፈለገንን ቆርጠን ማጥፋት ከፈለግን እቺኛዋን ከፈለግን ይሄኛውን የፈለግነውን የምናጠፋውን ቪዲዮ አንዴ እንነካና እቺን እዚህ ጋር ዲሌት የምትለዋን ስንነካ ቪዲዮ ዲሌት ሆኖ ይጠፋል። ወይም ደግሞ ከመሃል ቆርጠን ማውጣት ከፈለግን የፈለግነው ከዚህ እዚህ ድረስ ከሆነ እንዲናስጠጋና እስከምንፈልገው ፓርት አሁንም ድጋሜ ስፕሊት እንለውና ከዛ ከመሃል የምንፈልገውን ፓርት እንነካና ዲሌት የምትለዋን እቺን ስንነካ የመሃሉ ተቆርጦ ይጠፋል ማለት ነው በመታየቱ መልኩ። በመቀጠል አሁንም ቪዲዮአችንን እንነካለን። ከዛ ምንድነው ቀጥሎ ያለው እዚህ ጋር ስፒድ የሚል አለ። ይሄ ስፒድ የሚለውን ስንነካ የቪዲዮውን ፍጥነት ቀስ እያለ ከሆነ ፍጥነቱን ለመጨመር ወይም ለመቀነስ ስሎ ሞሽን ምናምን ቪዲዮ ለማድረግ ከፈለግን ለምሳሌ የፈጠነ ቪዲዮ ከሆነ ቀስ እያለና ረጅም ደቂቃ ፈጅቶ እንዲጨርስ ማድረግ እንችላለን። በርግጥ ድምጽ ካለው ድምጹ ሊበላሽብን ይችላል። ድምጽ የሌላቸውን ቪዲዮዎች ግን ስፒድ መጨመርና መቀነስ እንችላለን። ስናስተካክል እንደምታዩት እዚህ ጋር ኖርማል የሚለውን ብንጠቀም አሪፍ ነው።
ኖርማል ነክተን እዚህ ጋር በምታዩት መልኩ ወደዚህ በመጨመር ማፍጠን እንችላለን። ወደዚህ ስናደርገው ቪዲዮ ረጋ ብሎ ቀስ እያለ እንዲዘገይ ማድረግ እንችላለን። እነዚህ ከርቭ የሚሉትም ከስፒዱ ጋር የሚገናኙ ናቸው። ወሳኙ ግን ኖርማል የሚለውን ብንጠቀም ነው ማለት ነው። ከስፒድ በመቀጠል እዚህ ጋር አኒሜሽን አለ። አኒሜሽን የምትለዋች ምን ትጠቅመናለች? ቪዲዮአችን ሲገባ ኢንትሮ የቪዲዮ አገባብ አሁን ኢንተርኔት ስለምፈልግ ነው። እዚህ ጋር አሁን እየሰራው ኢንተርኔት እየሰራልኝ ስላልሆነ ነው። ካፕከት በነገራችን ላይ አብዛኛው ፊቸሮቹ እኔ ብዙ ጊዜ ካይን ማስተር ማሳያችሁ ኢንተርኔት ብዙ አይፈልግም ካይን ማስተር። ይሄኛው ኦንላይን መሆን አለበት ብዙ ጊዜ። ለዛ ነው ኦንላይን ኢንተርኔት ኮኔክት ስታደርጉት ነው ብዙ ጊዜ ፊቸሮቹን የሚከፍትልን። ኢን የምትሏቺ ኢን አኒሜሽን ቪዲዮ ሲገባ እንዴት አይነት በምን አይነት አገባብ ይግባልን የሚለውን ኢንትሮውን ኢን አኒሜሽን የፈለጋችሁትን አይነት ከነዚህ እየመረጣችሁ መሞከር ትችላላችሁ። ይሄ ደግሞ አውት የሚለው ሲወጣ ቪዲዮ ሲጨርስ እንዴት አድርጎ ይዝጋ የሚለውን በምትፈልጉት ቦታ እየቆረጣችሁ ኢንትሮ ማስገባት ትችላላችሁ። በመቀጠል ኢፌክት አለ እዚህ ጋር። ኢፌክትን ስንነካ ኢፌክት ላይ የተለያዩ ግሊች የሚያደርጉ ቪዲዮ ላይ ግሊች እንዲያደርግ እንዲንቀሳቀስ ቪዲዮ የተለያዩ ኢፌክቶችን ቪዲዮ ላይ እዚህ ጋር ቪዲዮ ኢፌክት የሚለውን በመንካት ወይም ደግሞ ቦዲ ኢፌክትም ስታይልም የተለያዩ ኢፌክቶችን ቪዲዮ ላይ እያስገባን በየመሃሉ የተለያዩ እንቅስቃሴዎችን ቪዲዮ ላይ ማስገቢያ ቦታዎች ናቸው። ዲሌት የሚለው ያው ቅድም አይታችኋል፣ ዲሌት ለማድረግ ነው። ይሄን ፓርት ወይም ይሄን ቪዲዮ ዲሌት ለማድረግ ነክተን ዲሌት ማድረግ እንችላለን። እዚህ ጋር ደግሞ ኢንሄንስ ቮይስ የሚል አለ። ኢንሄንስ ቮይስ የምትለዋቺ ድምጹን የቪዲዮ ሪከርድ ያደረግነው ቪዲዮ ድምጹ ኳሊቲው አሪፍ ካልሆነ ጽዳት ከሌለው እቺን ኢንሄንስ የምትለዋል አንድ ጊዜ አለው ስናደርግ ኢንተርኔት ይፈልጋል። ይሄም ኖይዝ በሌላ ማጥፋት እንችላለን። ግን ይሄኛው ደግሞ የባሰ በጣም አሪፍ አድርጎ ነው የሚያጸዳል። በኤአይ ስለሆነ ራሱ ጽድት አድርጎ እቺን እናበራለን። ከዛ ኢንተርኔቱን ሎድ አድርጎልን ራሱ ጽድት አድርጎ ድምጹን ፎ አድርጎ ያወጣልናል። ምንም ጫጫታ አይኖረው። በመቀጠል የምናገኘው አይዞሌት ቮይስ የምትለዋል። እቺን አይዞሌት ቮይስ ምንድነው የሚጠቅመን? የተለያዩ ሙዚቃዎችን ሙዚቃ ለምትሰሩ አብሶ ክላሲካሉን ብቻውን ለማውጣት ወይም ደግሞ ድምጹን ብቻ የዘፋኙን ድምጽ ለይቶ ለማውጣት ይጠቅመናል። እዚህ ጋር ኪፕ ቮይስ የምትለዋን ስንጫን የዘፋኙን ድምጽ ያስቀርና ክላሲካሉን ከዘፈኑ ላይ ሪሙቭ ያደርግልናል። ይሄም ኢንተርኔት ይፈልጋል። እቺን በመጫን እስከ 100 ይቆጥራል። ጠብቀን ሪሙቭ አድርጎልን ጽድት አድርጎ ድምጹን ብቻ ቮካሉን ያስቀርልናል። እዚህ ጋር ደግሞ ሪሙቭ ቮይስ የምትለዋን እቺን ስንነካ የሰውየውን ድምጽ ያጠፋልንና ክላሲካሉን ብቻ ያስቀርልናል። ሙዚቃውን ከላዩ ላይ የሰውየውን ድምጽ አጥፍቶ ክላሲካሉን ብቻ አብሶ የሰው ዘፈን ለምትሞክሩ ልጆች በዚህ ሪሙቭ አድርጋችሁ ከላዩ ላይ እዛ ክላሲካል ላይ እዛ ቢት ላይ የራሳችሁን ድምጽ እያስገባችሁ እንድትዘፍኑ ይጠቅማችኋል ማለት ነው። እዚህ ጋር ሪታች አለ። ይሄንን ሪታች ስንጠቀም የተለያዩ ፊታችንን ኢፌክቶች ምናምን እንዲያሳምርልን ኳሊቲውን ፎቶአችን እዚህ ጋር ቪዲዮ አሪፍ እንትን ከሌለው አሪፍ ውበት ከሌለው እንዲያምር ጸዳ ማድረጊያ ናት እቺ። እዚህ ጋር ሪሙቭ ቢጂ አለ። ሪሙቭ ቢጂ የሚለው ይሄ ምንድነው? ሪሙቭ ቢጂ የሚለው አንዴና ካለ ከዛ ካይን ማስተር ላይ ያው እንዳሳየዋችሁ እንደዚህ ግሪን ስክሪን ከኋላቸው ግሪን ስክሪን የሆኑ ቪዲዮዎችን ከኋላቸው ባክግራውንዳቸውን ለማውጣት የሚጠቅመን የተለያዩ ባክግራውንዶችን ከኋላ ሪሙቭ አድርገን ክሮማ ኪ የሚባሉ ነገሮች አሉ። ወደፊት እንሰራለን፣ እየሰራን እናያለን። እነዚህ ለምሳሌ ሰብስክራይብ በተን ምናምኖችን እነዚህን በግሪን ነው የሚዘጋጁት። ከጀርባቸው ግሪን ፓርቱን ሪሙቭ አድርገን እንደዚህ ባዶአቸውን እንዲመጡልን የምናደርግበት መንገድ ነው። እዚህ ጋር ክሮማ ኪ አለ እንደምታዩት። እዚህ ጋር አውቶ ሪሙቫል አለ። እነዚህን እየመረጣችሁ መጠቀም ትችላላችሁ። ክሮማ ኪ ላይ ገብታችሁ ግሪን ስክሪን ካለው ቪዲዮ ከዛን የማትፈልጉትን ማስወጣት የምትፈልጉትን ፓርት እንደዚህ ቺቺን ቀስቷን በመንካት እንደዚህ ከኋላው ሪሙቭ ስታደርጉ የምትፈልጉት ፓርት ውልቅ ብሎ ይወጣና ግሪኑ ፓርት ብቻ እንዲቀር ያደርግልናል። እንደምታዩት መቀየር የምትፈልጉትን ፓርት እንደዚህ ሪሙቭ አድርጋችሁ ባክግራውንዱን መቀየር ትችላላችሁ ማለት ነው። የሚቀጥለው እዚህ ጋር ካሜራ ትራኪንግ የሚላል። ካሜራ ትራኪንግ ቪዲዮ ዳንስ ምናምን እንቅስቃሴ ያላቸው ቪዲዮዎች የሚሰሩ ሰዎች ካሜራ ትራኪንግ ስትጠቀሙ ቲክቶክ ላይ አብሶ ዳንስ ምናምን የሚሰሩ ልጆች ካሜራ ትራኪንግን አብርታችሁ ስትጠቀሙ በቃ ካሜራው ከእናንተ እኩል እንዲንቀሳቀስ ቪዲዮ ወደ ዞራችሁበት እንዲሆነ እንቅስቃሴው የሆነ ደባሪ እንዳይሆን
አድርጎ ካሜራችሁን ትራክ አድርጎ በኤአይ በአሪፉ ያስተካክልላችኋል። ኢንተርኔት ይፈልጋል እሱ አብዛኛው ካፕከት ላይ ኢንተርኔት ይፈልጋሉ። እሱንም ወደፊት እየሰራን የምናይ ይሆናል። ለመጀመሪያ ለአሁኑ አጠር ያለ ገለጻ ስለሆነ ይሄን አልካውቃችሁ ይጠቅማል። ካሜራ ትራኪንግ አሪፍ ነው። እዚህ ጋር ደግሞ የቪዲዮአችን ድምጽ መጨመር እንችላለን። ከፍ ዝቅ እያደረግን የቪዲዮአችን ድምጽ መጨመሪያና መቀነሻ ነው። ትራንስፎርም የምትለዋች ደግሞ ምንድነው? ቪዲዮአችን ተደራቢ ቪዲዮዎች አብሶ ከላይ እዚህ ላይ በኦቨርሌይ ቪዲዮ ደርበን ስናስገባ ከላይ ተጨማሪ ቪዲዮ ስናስገባ እሱን ክሮፕ ማድረጊያ ኦር ቪዲዮአችን እንደዚህ ሮቴት ማድረጊያ እንደዚህ መገለባበጥ ከፈለግን ሮቴት ማድረጊያ ሪሳይዝ የምትለዋችን በመጠቀም ደግሞ ክሮፕ ማድረጊያ ቪዲዮአችን መቁረጫ ምናምን ነው። ይሄም ወሳኝ ነገር ነው። ቀጥሎ አውቶ ፍሬም አለ። ይሄም አውቶ ፍሬም ሳይዛችን የቪዲዮን ፖርትሬት ይሁን ላንድስኬፕ ወደ ጎን ይሁን ለቲክቶክ ነው ምናምን የሚለውን የምንመርጥበት ቦታ ነው። በምንፈልገው ሳይዝ ማድረግ እዚህ ጋር ለኢንስታግራም ከሆነ እዚህ ጋር ለዩቲዩብ ከሆነ ይሄ ለቲክቶክ ከሆነ ሳይዙን በምንፈልገው መልኩ መርጠን የምንሰራበት ቦታ ነው። ይሄ አውቶ ፍሬም ይባላል። በመቀጠል አጀስትመንት አለ። እዚህ ጋር አጀስትመንት ምንድነው? የቪዲዮአችንን ከለሩን፣ ሳቹሬሽኑን፣ ብራይትነሱን፣ ሻርፐን ምናምን እንዳለ የምናስተካክልበት ክላሪቲ ሁሉንም ግራፊክሱን ምናምን የምናስተካክልበት ከለሩን ጽድት የምናደርግበት ደመቅ ያላለ ከሆነ ብዥ ያለ ቪዲዮ ከሆነ ከለሩን ደመቅ የምናደርግበት ምናምን እየመረጣችሁ እነዚህን መጠቀም ትችላላችሁ። ቪናይት አለ እዚህ ጋር ለምሳሌ ጎን ጎኑን እንደዚህ ጨለምለም እንዲል ቪዲዮአችን ጠርዝ ጠርዙ ማድረጊያ ምናምን አለው። እነዚህንም ገብታችሁ መጠቀም ትችላላችሁ። ቀጥሎ ምንድነው? ፊልተር ነው። እዚህ ጋር ፊልተር ያው ፊልተርም ከለሩን ነው የፊታችንን የቪዲዮውን ከለር ሌየር እዚህ ጋር ሌየር እንደምታዩት ደርበን ቪዲዮ ላይ ሌላ ቪዲዮ እንደዚህ ሌየር አስገብተን ተጨማሪ ቪዲዮዎችን ላው ላይ መደረቢያ ነው። ሌየር የምትለዋቺ በላው ላይ የፈለገንን ቪዲዮ መጨመሪያ ወይም ላው ላይ እንድንደርብበት የሚያስገባን ቦታ ነው። በዚህ ሌላ ቪዲዮ እዚህ ጋር ደርበን ከጎን ሪአክሽን ቪዲዮ ለምንሰራ ሰዎች አብሶ ምናምን ይመቻል። እዚህ ጋር ቪዲዮ በላው ላይ መደረብ እንችላለን። ሌላ ቪዲዮ ማስገባት እንችላለን ደርበን። እቺ ቤዚክ የምትለዋን አልፈናል፣ ይቅርታ። ቤዚኩ ምንድነው? ቪዲዮአችንን ወደ ግራ፣ ወደ ቀኝ፣ ወደ ታች፣ ወደ ላይ ምናምን ማንቀሳቀሻ ነው። ቪዲዮአችን ከፍ ዝቅ ማድረጊያ ማንቀሳቀሻ ነው። ቀጥሎ እዚህ ጋር ምንድነው? ዱፕሊኬት የሚላል። ይሄ ዱፕሊኬት የሚለው ይሄ ቪዲዮ ቀጥሎም እንዲሄድልን ወደዛ እንዲረዝም ከፈለግን ዱፕሊኬት እያደረግን ቪዲዮን 2-3 እያደረግን ማባዣ ነው። እናባዛለን ወይም ቪዲዮ እንዲረዝምልንም ከፈለግን እናስረዝምበታለን ዱፕሊኬትን በመጠቀም ማለት ነው። እዚህ ጋር ቀጥሎ ደግሞ እንደምትመለከቱት ኤክስትራክት አውዲዮ አለ። ኤክስትራክት አውዲዮ ምንድነው? አውዲዮን እዚህ ቪዲዮ ላይ የሆነ ድምጽ ይኖራል፣ ሙዚቃም ሊሆን ይችላል፣ ምናወራው ንግግርም ሊሆን ይችላል። ይሄንን ድምጽ ለብቻው እንዲወጣ ማድረጊያ ነው። እንዲህ በምንጫንበት ሰዓት ወዲያው በምትመለከቱት መልኩ ድምጹን ለብቻው እንደዚህ አውዲዮን ለብቻ አውጥቶታል። አሁን ቪዲዮ ከላይ ያለ አውዲዮ ከታች ለብቻ ምናወጣበት ፓርት ነው። አሁን ይሄን ዲሌት ብናደርግ ቪዲዮ ምንም አያወራም፣ ድምጹ ለብቻው ተሰንጥቆ ወጥቷል ከላው ላይ ማለት ነው። እዚህ ጋር ደግሞ ሞሽን ብለር አለ። ሞሽን ብለር ካትካት ምናምን ቪዲዮዎቹ ካትካት የተቆራረጠ ካትካት ካላቸው ያ ፓርት የሆነ ዝልል እያለ እንዳያልፍ ከአንዱ ወደ አንዱ በሞሽን ቀስ እያለ ደስ የሚል እንቅስቃሴ ኖሮት ከአንዱ ወደ አንዱ ቪዲዮ እንዲያልፍ። አሁን ለምሳሌ እዚህ ጋር እንደምትመለከቱት ሲያልፍ ረጋ እያለ አሁን ይሄ ካትካት አለው፣ ግን ከቱ ሳያስነቃ ቀስ እያለ እንዲያልፍ ያደርግልናል ማለት ነው። ቀጥሎ ምንድነው? እዚህ ጋር ያለው ሪቨርስ አለ። ሪቨርስ ቪዲዮአችንን ከፊት ወደ ኋላ እንዲሄድ ያደርጋል። ለምሳሌ የሆነ ሰው ከፎቅ ላይ እየዘለለ ቪዲዮ ቢቀርጽ ወይ ከሆነ እንጨት ላይ እየዘለለ ቢቀርጽ እዚህ ላይ ካደረግን ቪዲዮውን እዚህ ላይ ያስገብተን ሪቨርስ ብናደርገው ከታች ወደ ላይ እየወጣ ነው የሚሆነው። ቪዲዮ ከታች ከመሬት ወደ ላይ ሲዘል ይሆናል። ብዙ ቪዲዮዎችን ዩቲዩብ ላይ ምናምን ታያላችሁ አሉ፣ ቲክቶክ ላይ ምናምን እንደዛ የተሰሩ ቪዲዮዎች አሉ። ሳውንድ ኢፌክት ደግሞ እዚህ ጋር የተለያዩ ኢፌክቶችን ማስገባት እዚህ ቪዲዮ ላይ የተለያዩ ሳውንድ ኢፌክቶችን የሰብስክራይብ ድምጾችም ሊሆኑ ይችላሉ። የተለያዩ ድምጾችን ኢፌክት ምናምን ማስገባት እንችላለን እዚህ ጋር ኦዲዮ ኢፌክትን በመጠቀም። ይሄም ኢንተርኔት ይፈልጋል። እዚህ ጋር አስፈላጊው ነገር መጨረሻ ላይ ወሳኙና አስፈላጊው ምንድነው? ሪዲዩስ ኖይዝ አለ። ሪዲዩስ ኖይዝ
ድምጽ ጫጫታ ምናምን ካለ ከጀርባ ቀደም እዛጋም አሳይቻችኋለሁ። ይሄኛው ደግሞ ኢንተርኔት ብዙም አይፈልግም። በቀላሉ እዚች ጋችን በማብራት ከቪዲዮአችን ላይ እንደራረግ ብዬ ነው የመጣሁት። ድምጻችንን ጫጫታውን ከጀርባ ያለውን ሪዲዩስ ማድረግ እንችላለን። መጨረሻ ላይ ያለው ቢት ነው። ይሄ የተለያዩ ቢቶችን ይሄም ኢንተርኔት ይፈልጋል እያበራን አውቶ ጀነሬት አለ እዚህ ጋር የተለያዩ አድ ቢቶችንም አድ ማስገባት እንችላለን። በአድ ኢንተርኔት በመጠቀም አድ ቢት መጠቀም እንችላለን። ቪዲዮአችንን ሰርተን ካጠናቀቅን በኋላ እነዚህ ነገሮች ነው የምንጠቀመው ኤክስፖርት ለማድረግ። መጀመሪያ ኤክስፖርት የምትለውን ከመጫናችን በፊት እዚህ ጋር ቪዲዮአችንን በምንፈልገው መጠን ኦር ሳይዝ በምንፈልገው ሳይዝ እናስተካክላለን። አንድ ጊዜ እንጫናለን ይሄንን። ከዛ እዚህ ጋር ሪዞሉሽን አለ፣ ፍሬም ሬቱን ሁሉንም ነገር እዚህ ጋር እናስተካክላለን። የዩቲዩብ ቪዲዮ ኳሊቲው አሪፍ ቢሆን ደስ ይላል፣ ብዙ ቦታ ይሄድልን። ኳሊቲው አሪፍ ቢሆን ጥሩ ስለሆነ ኳሊቲውን በኢንተርኔታችሁ መጠን ማድረግ ትችላላችሁ። ኢንተርኔታችሁ ደከም ያለ ከሆነ አፕሎድ ለማድረግ ስለሚያስቸግራችሁ 480 ላይ አርጋችሁ ፍሬም ሬቱን ደግሞ 30 ላይ ታርጉና ይሄንንም ከፍ ማድረግ ትችላላችሁ፣ ሃይ ማድረግ ትችላላችሁ፣ ሎ ማድረግ ትችላላችሁ። ኮድ ሬት እሱን ካስተካከላችሁ ከጨረሳችሁ በኋላ የምትፈልጉበት ላይ አርጋችሁ ካስተካከላችሁ በኋላ ኤክስፖርት የምትለውን በመጫን ቪዲዮአችን ኤክስፖርት አድርገን ጋለሪያችን ላይ ቪዲዮአችን በቀላሉ ይገባልናል ማለት ነው። በአጭሩ ቪዲዮ ኤዲቲንግ ፓርቱ የካፕከት ይሄን ይመስላል። ሌላ ቦታ ያላችሁ ቪዲዮ ማሰራት የምትፈልጉ ሰዎች ድምጽ እየላካችሁልኝ ሐሳባችሁን ዜና ማንበብም ሆነ ሌላ ነገርም ሊሆን ይችላል፣ ታሪኮች አጠር ያሉ ቪዲዮዎችን ትምህርታዊ ነገሮችን ቱቶሪያል ሊሆን ይችላል። የሆነ ነገር ድምጽ በድምጽ ሪካርድ አድርጋችሁ መስራት የምትፈልጉ ከዚህ በፊት በድምጽ ቪዲዮ እንዴት እንደሚሰራ ሰርቻለሁ። እንደዛ ቴሌግራም ላይ ትልኩልኛላችሁ። ልካችሁልኝ እኔ ቪዲዮ ኤዲት አድርጌ እንድልክላችሁ በትንሽ አነስተኛ ዋጋ በትንሽ ክፍያ ተምኔሉንም ሰራላችኋለሁ። እንደዛ የምትፈልጉ ካላችሁ ቴሌግራሜ እዚህ ጋር እንደምታዩት በዚህ ቴሌግራም ልታናግሩኝ ትችላላችሁ። ከስርም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ የቴሌግራሜ ሊንክ፣ በሱም ገብታችሁ ልታናግሩኝ ትችላላችሁ።